ግድቡንም ንግግሩንም ንትርኩንም ፈልገው አይደለም። እግዚአብሔር አክብር ብላ ነበር። ኦኬ ቀመር ደረሰኝንም ዋትስአፕ ላይ ልኬልሻለሁ። ረዴት ቀመር አንቺም እህታችን ነሽ። አንቺም ኤኒ ታይም እርዳታችን ሲያስፈልግሽ እናግዝሻለን። ኦኬ ሶ ቅድም ከስሻታለሁ ብለሽ ነበር። ለምን ነበር የከሰስሻት? መክሰስ ሳይሆን ለፖሊስ አሳውቃለሁ። ምን ብለሽ? ምክንያቱም በጣም እየሰጠች እገልሻለሁ እያለችኝ ስለነበረ ማሳወቅ ስለነበረብኝ አሳውቃለሁ። ስለዚህ ጊፍት ያላችሁ በጊፍት ሰፖርት አድርጓት ረዴትን ጋይስ። ስለዚህ እንትን ለፖሊስ ያሳወቅሽው ብር 190,000 ብር ያበደረች ልጅ ብሩን ስላልመለስኩላት እገልሻለሁ ብላ እየዛተችብኝ ነው ብለሽ ነው? ኦኬ ሶ ምን አለ? በህግም እኔ ለመያዝ ዝግጁ ነበርኩኝ። ቅድም ሲደወልላትም ቼክ እንስጥሽ እንዋዋል ነገሩን በህግ እንያዝ ብያታለሁ። ምክንያቱም እኔ ልጠይቃት ረዴት እሺ ቀመር በህግ እንያዘው ቼክ እንፈራረም ብላ ጠይቃሽ ነበር? እኔ ደውዬ ከስሻለሁ ስላት እንደዛ ከሆነ በህግ እንያዘው ጉዳዩን። ከስሼሻለሁ ያልኳት መጀመሪያ ነገ መጥሪያ እመጣልሻለሁ ያልኳት እኔ ነበርኩኝ። ልክ እኔ ይሄን ስላት በጓደኛዋ ቬሎራ ለምትባለው አስደወለችና ቼክ እንስጥሽ እንደዚህ አለችኝ። አልፈልግም ቼክ አልኳት። ምክንያቱም ህግ ጋር ቢሄድም አንደኛ አቅም ያላት ሰው ናት። አቡዬ እንዲህ እንደምታወራው አይደለችም። አቅም ያላት ሰው ናት። እዛ ጋር ያረገችውን አድጋ የሆነ ነገር ቢፈጠር እዛ ጋርና ሰርታ ትክፈል ቢባል ለመቼም ገንዘቤን አላገኘውም። አልቀበልም ብያታለሁኝ። እዚህ ጋር ይሄ ጉዳይ እዚህ ጋር ባይመጣ ኖሮ ተረጋግታ ማታወራኝም። ጭራሽ ሌላ ድራማ ነበር የምትሰራው። እንዴትም አድርጌ ላምናት ስለማልችል ነው እዚህ ጋር ያመጣሁት እንጂ እኔ ከስሻታለሁ ብዬ ላይቭ ላይ ከተናገርኩ በኋላ አስደውላ በቼክ ልስጥሽ እንዋዋል ምናምን ሳይሆን ቼክ እንስጥሽና ምናምን አለችኝ። እኔ ደግሞ ስለ ቼክ ጉዳይ የማውቀው ነገር የለም። ስለ ቼክም አይገባኝም። እማውቀው ነገር ስለሌለ የመቀበል ፍላጎት ስለሌለኝ አልቀበልም ብያታለሁ። እሺ አሁን አንድ ነገር ልንገራችሁ። ሁለታችሁም እህቶቻችን ናችሁ፣ ጓደኛሞች ናችሁ። ትናንትና አብራችሁ በልታችሁ ጠጥታችኋል አይደል? በቃ ያለፈው አልፏል። ነገ ሁለታችሁም ሰው ይዛችሁ ነው የምትሄዱት። አንቺም ከአንድ ሰው ጋር አንቺም ከአንድ ሰው ጋር ሄዳችሁ ምንም ክፉ ደግ ሳትነጋገሩ ውልና ማስረጃ ሄዳችሁ ተፈራርማችሁ ቼክ ትስጥሽ። ሰማሽኝ ረዴት? ቼክ ትስጥሽ። ቼክሽን ያዥ። አንድ ወር ነው የጠየቀችው። አንድ ወር ሰተናታል። እሷም ህዝቡን አክብራ ቃሏን አክብራ ገንዘቡን አስገብታ ደረሰኝ ይዛ እንደምትመጣ እኔ ሙሉ በሙሉ ተማመንባታለሁ። አይደል ቀመር? አዎ አንቺም ደግሞ ቪዲዮውን አጥፊላት ረድኤት። በተረፈ ደግሞ የሁለታችሁን ቁጥር አለኝ። የዛሬ ወር እንገናኛለን ኢንሻአላህ። ሙሉ ብርሽን ትሰጥሻለች። እተማመንባታለሁ፣ ትሰጥሻለች። የሰው ሀቅ አትፈልግም። ድርጅት ያላት ሰው ናት። የድርጅቷ ስም ለ190,000 ብር እንዲጠፋ አትፈልግም። ማንም ሰው እነሱ ድርጅት ጋር ደውሎ ሊያማክር አይችልም። መቼም የአንዲትን ምስኪን ድሃ 190,000 ብር የበላ ድርጅትን ማንም ሰው አምኖ ሴፍነት ተሰምቶት እዛ ድርጅት ጋር ደውሎ ሚስጥሩን ያወራል፣ ምክር ይጠይቃል ብለን አንጠብቅም። እኛም ደግሞ ሁላችንም ዝም አንልም። ሁሉም ቪዲዮ እንዲሰራ፣ ሁሉም ፎቶ እንዲለጥፍ የእሷንም የድርጅቷንም አደርጋለሁ። ይሄ ቃሌ ነው። በወሩ የዛሬ ወር 190,000 ብርሽን ካልመለሰች ግን እዛ ሁሉ አንዳረስም። ትመልሳለች። እንተማመንባታለን እንደምትመልስ። አላህን ትፈራለች። ደጋግማ አላህ 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 እያለች የአላህን ስም ስታነሳ ነበር። አላህ ደግሞ የሰው ሀቅን አትብሉ ይላል። ስለዚህ አላህን ስለምትፈራ የሰው ሀቅ አትበላም። ሀቅሽን ታመጣለች በቃሏ መሰረት። የዛሬ ወር አይደል ቀመር? አኪድ እንተማመንብሻለን። እህታችን ነሽ። ኤኒታይም እርዳታችን ካስፈለገሽ ቤቴ ክፍት ነው። የኔ ቤት ሃይማኖት፣ ብሔር፣ ዜግነት ምንም አይ ዜግነት ይመርጣል። ከኢትዮጵያዊ ውጭ ከኢትዮጵያዊና ከኤርትራዊ ውጭ አናስተናግድም። አረብ ፈረንጅ ምናምን አይመለከተንም። ግን ሃይማኖት፣ ብሔር አንለይም። ኤኒባዲ እርዳታ የሚያስፈልገው እንድንሰማው የሚፈልግ ሰው ቤታችን ክፍት ነው። አካውንቷን የምትሉ ሰዎች የረዳይትን አካውንት ልስጣችሁ ማገዝ የምትፈልጉ። እሺ
እኔ 30 ሺህ አስገብቻለሁ። እህቴ መሲ በጌታ 100 ሺህ ታስገባለታለች። ሌላ መርዳት የምትፈልጉ እህታችንን 1053 15 38 308 ረድኤት ኪሮስ አለማየሁ ቴንኪዩ። በሉ እንግዲህ ሰላም እደሩ። ወደ የቤታችሁ ጨርሰናል። ፋይሉ ተዘግቶ መዝገቡ ወደ ተመልሷል። አመሰግናለሁ። እሺ ሀቢባዬ እግዚአብሔር ያክብርሽ። እሺ በጣም አመሰግናለሁ። አሚን። አነሳላታለሁ ሁሉንም ቪዲዮ አሁን ወጥቼ ሁሉንም ቪዲዮ አነሳላታለሁኝ። እኔ አነሳለሁ፣ ቃልሽን አከብራለሁኝ። ነገ ሄጄ አገኛታለሁ፣ እፈራረማለሁ። 1 ወሩን እጠብቃታለሁ። አቡ እግዚአብሔር ምስጋና እንደተፈራረምሽ ይኸውልሽ፣ ነገ ውልና ማስረጃ እንደተፈራረምሽ ይዘሽ ነይ። እሺ እንትኑን ቼክ ዋትሳፕ ላይ ንገሪኝ። አሁን ይኸውልሽ አየሹ አሁን ብቻ ስንት ሰው ፎሎ እንዳረገ ከጊፍቱ ውጪ ቶሎ ብለው ለማየት ነው። ሂጂ ደልቹ፣ ቶሎ በይ ነቀይሻለሁ። ሂጂ ደልቹ፣ ለማባዛት እኮ ነው። ሂጂ። እሺ ቀመር ነገ አንቺም ሰው ይዘሽ ሂጂ። እሺ አዎ ተፈራረሙና ቼኩን ስጫት። አንቺም ነገ ስትመለሺ ዋትሳፕ ላይ ንገሪኝ። ሀቢባ ጨርሰን ተመልሰናል በይኝ። ረድኤትም ሀቢባ ጨርሰን ተመልሰናል ተበለኝ። ከዛ የዛሬ ወር ነው የምንገናኘው ማለት ነው። እና የኔም ብድር አለብሽ። ማስታወቂያ በብድር ነው ሳትከፊ ነው ያስተዋወቅሽው ድርጅትሽን እዚህ ቤት ገብተሽ እና እሱንም እንድታስቢበት ፈልጋለሁ። መጀመሪያ የሬደትን ዕዳ ክፈይና ከዛ የኔ ይደርሳል። እኔ በነፃ አላስተዋወቅም እኮ ማስታወቂያ እኮ በነፃ አልሰራም። ይዛለት የጀርባ ነው አስገብቶሽ በነፃ ድርጅትሽን በቤት ያስተዋወቅሽ። እኔ ችግር የለውም ልቤንም ሰጥሻለሁ። እንዲህ እያቀለጥሽ ነው ህዝቡን የምትበደሪው። ሶሪ እኔ ብድር አልወድም፣ ይቅርታ አድርጊልኝ። ሞኝሽን ፈልጊ እናቴ። ልቧን ሰጣ ልትበደረኝ። ጋይስ ይመችሽ ቀመር ልቤ